ትልቅ የደስታ ምንጭ ለሰው ስታደርግ ነው ሰዎችን ስታስደስት ነው አየነው አይደል መኪናውን አየነው ሁሉም ነገር እኮ አየነው እዛም እዚህም አገር ሄደን አየነው ውሸት ነው ትክክለኛ የደስታ ምንጭ ድሆችን ስታስደስት ነው ለዚህ ነው አላህ አዘ ወጀል ትልቅ አጅር ከመስጊድ መስራት በላይ ትልቅ አጅር 300 ሚሊዮን ብር መስጊድ ከመሰራ በላይ ትልቅ አጅር በ300 ብር አንድ የተከዘ ሙስሊም ቤት ውስጥ ገብዛ ያስገባው ደስታ ነው من أدخل سرورا في أهل بيت من المسلمين سرورا لا يرى الله له الجنة جزاء سوى الجنة من حديث تملكتهن حديث سنسون تملكتك وسط يازون عند مسلم بيت وسط يتكز يازن مسلم بيت وسط دست يسقباسا الله كما دست يتنسى لا يرى الله له الجزاء إلا الجنة جنة እንዳለ ማለት ነው እንደዚህ ክፍት ነው የተው መስጊድ የሰራ ሰው ምንድነው መስጊድ ትልቅ ነገር ነው ሰደቀተል ጃሪያ ይሆናል ኢንሻአላህ ለማን ለኮምፔር ለማድረግ ያህል ነው من بنى لله بيتا من አለ بنى الله له بيتا في الجنة ይሄን ሀብታም የሀብታም ብቻ ዲን እንዳይሆን ደግሞ እንደሌሎች ዲን ማለት ነው ዲን እንዳይሆን አላህ ምን አለ من صلى لله 12 ركعه في يوم وليله بنى الله له بيتا في الجنة عند ነው አጅሩ 300 ሚሊዮን ብር 500 ሚሊዮን ብር የሰራው መስጊድ አጅርና አንድ ሰው 12 ረካ ከሰገደ ደግሞ ለድሆች ነው 12 ረካ በስንት ነው ግማሽ ሰዓት 20 ደቂቃ ድሆች አዳምጡ በመስጊድ ብቻ አይደለም አጅሩ አንድ ነው بنى الله له بيتا في الجنة 12 ረካ ከፈርድ ሌላ ማለት ነው ስለዚህ ያያይዙታል ከፈርድ ጋር ያያይዙታል ዑለማ 12 ረካ ማለት ከፈጅር በፊት 2 ረካ አለ ከዙር በፊት 4 6 ከዙር በኋላ ረካዓተን 8 ከመግሪብ በኋላ ረካዓተን 10 ከኢሻ በኋላ ረካዓተን 12 ረካ ሳይሰማ በ24 ሰዓት ውስጥ ብትንትን አድርጎልሃል አላህ ትልቁ ጣይ መስጊድ ለመስራት ብዙ ብር ያስፈልጋል ሙስሊምን ለማስደሰት የተከዘተው ማለት ምን ማለት ነው አሁን ለምሳሌ አንድ ሰው ምንም ብር የለውም በእጁ